ዋጋው እንደጠበቁት ከሆነ ለልጃችን ልብስ ልንገዛ ግን ምን ቢሆን ደስ ይላል? አይ እኔ ከፈጣሪ ጋር አልነካካም። እግዚአብሔር እሱ ይሆናል ብሎ መርጦ ይስጣል። የፍቅር ጥጉን ያህል ወድሻለሁ። ከዚህ ግን እንደዚህ አይነት ነገሮች ብናደርግላቸው ይሻል። ማዘያ ዳይቨር ግን ውድ ነው። ግን ስንም በቃና ሁሉ ነገር እንጠይቃለን። አምናና ታቻምና አዳማጫት አላወራም ነበር የሆነው ትቼ ያለፈው ዝምታ አይኖርም ዘንድሮ እናንተ ሰተኛል የልብህን ይዞ እኔ አልወልድም። ዋጋ እኮ እንደዚህ በጣም ውድ እንደሆነ እሺ፣ ገና እኮ እየገባን እኮ ነው። ቤተሰቦች አስቡት፣ ገና እየገባን እነዚህ ይለበሳሉ አይደለም ይለበሳሉ ግን ይሆናሉ አለን። የሚያስጨንቀው ብዙ ሰው ምንድነው ልጅ በምን ያድጋል? በነገራችን ላይ ይሄንን ጥያቄ መልስ ለመስጠት እኔ ራሱ እያሰብኩኝ ነበር። ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ቤተሰቦች በጣም ደስ በሚል ነገር ነው የመጣሁት ማለት ነው። በጣም ብዙዎቻችሁ ሁሌ በፍቅር እንድንመጣ ፍላጎታችሁ ነው፣ እንዲሁም ጥያቄያችሁ ነው። ስለዚህ ያው የሰው ልጅ እንግዲህ ሲኖር ሁሌ ማለት ሲኖር ይጋጫል። ሁሌ ደስታ ነው ወይ ደግሞ ሁሌ ሀዘን ነው ማለት አይደለም። እንዳልኳችሁ ደስታም ሀዘንም ችግር መከራም ሁሉም ይመጣልና ለሁሉም ነገር እግዚአብሔር ይመስገን። እና ዛሬ ላይ እንግዲህ እኔና መሲ ችግራችን ፈተን በሰላም በፍቅር ወደ እናንተ እየመጣን ነው ማለት ነው። በነገራችን ላይ ዛሬ የመጣሁበት ጉዳይ ለምን እንደሆነ ስታውቁ ደስ ይላችኋል ብዬ አስባለሁ። ምክንያቱም ያው መሲ እንግዲህ እንደምታውቋት ነፍሰ ጡር ነች እና ያው መውለጃዋ ጊዜ ባይደርስም እንኳን ግን ቀድመን ጥንቃቄ ማለት ቀድሞ ምንድን ነበር የሚባለው ብቻ የሆነ ነገር ከመፈጠሩ በፊት ቀድሜ ልዘጋጅ ብዬ ስላሰብኩኝ ዛሬ የልጃችንን ልብስ ቼክ እናደርጋለን ማለት ነው። ገብታችኋል አይደለ? ማለት በነገራችን ላይ ስለዚህ ከማውራት በፊት ግን አንዳንድ ሀሳብ እየሰጣችሁ ነበር። በእርግጥ እናንተም ሰጣችኋል። አምሮ ባህል እያላችሁ ነው። ፀጉሬን አላሳድገው ከዚህ በኋላ እሺ። ለማንኛውም ዛሬ እንዳልኳችሁ መሲን ጠርቻታለሁ። ዛሬ እንደዚህ ገበያ ምናምን ቀርጸን አናውቅም፣ ወይም ደግሞ በቃ አይታችሁንም አታውቁም አይደለ? ዛሬ ከመሲ ጋር ቼክ እናደርጋለን ማለት ልጃችን ከመወለዱ በፊት ምን ነው የሚያስፈልገው ምን ነው ማለት አሁን ለምሳሌ መጫወቻ ጫማ ምናምን አሁን ላይ አያስፈልግም ማለት ቀስ ብሎ የሚሆን ነገር ግን ልጁ ከመወለዱ በፊት ገብታችኋል አይደለ? ስለዚህ ቀድመን ምንድነው ማድረግ ያለብን የሚለውን ነገር ዛሬ ከመሲ ጋር እናጣራለን ማለት ነው። ምክንያቱም እኔ በጣም ስላስጨነቀኝ የምሬን ነው ነገራችሁ፣ በጣም ስላስጨነቀኝ ስለዚህ ለምን ይሄንን ነገር ቼክ አላደርግም? ውድ ነው ወይስ ርካሽ ነው? ገብታችኋል? ውድ ከሆነም እንድዘጋጅበት ነው። ዋጋውም ቀለል ያለ ከሆነ ደግሞ በቃ ደስተኛ ማለት ደስተኛ አይደለሁም ማለት አይደለም፣ ግን ዋጋው ቀላል ከሆነ እስካሁን ስጨንቅ የነበረ ለዚህ ነው ብዬ አስባለሁ ማለት ነው። ስለዚህ ዛሬ እንዳልኳችሁ ከመሲ ጋር ገበያ ገብተን ለልጃችን የሚያስፈልገውን እንዳልክ ቅድሚያ መሆን ያለበትን ነገር እንጠይቃለን ማለት ነው። በዛውም ለመግዛት ገዝተን ለማስቀመጥ ነው ማለት ነው። ስለዚህ ቤተሰቦች መሲን ጠርቻታለሁ። ከመሲ ጋር የምናወራ ይሆናል ማለት ነው። ገበያም ገብተን ቼክ የምናደርግ ይሆናል ማለት ነውና ምናልባት ከአሁን በፊት ነግሬያቸዋለሁ። እኔ ብዙ ጊዜ የምናገረው ምንድነው ልጄ ማለት እኔ በሄድኩበት መንገድ ልጄ እንዲሄድ አልፈልግም ብዬ ከአሁን በፊት ተናግሬ ነበረ። ያ ደግሞ የተናገርኩበት ምክንያት ለምንድን ነው? ያው እኔ ራሴን ስለማውቀው ምናልባት እናንተ ሚዲያ ላይ የሚወጣውን ብቻ ነው የምታውቁት እንጂ እኔ ወደ ሚዲያ ዓለም ከመምጣቴ በፊት በጣም ብዙ ችግሮችን አሳልፌያለሁ። የምር እኔ ነው አይደለም ስኬል ማለት እኔ የምር ግን ብቻ በእኔ እድሜ ያሳለፍኳቸው ነገሮች በጣም ከባድ ነው። አንለይምኛል ያማለ ለቀቅ አድርገው ይተወኛል። ምን አደውልሽ ነበር? አውሮብኝ ባይዘው ካሜራ ቤተሰቦች አሉ። መነጽር የለውም። እንዴት ነው? ያው ሁሉ እንዳማረብኝ ነው። ደህና ነሽ? ደህና ነኝ። እኔ እኮ ትደውያለሽ ብዬሽ ነበር።
ማለት ከታክሲ መውረጃ ወደ ግራ ተፍስቲ ሲልሽ ቀጥታ ሰው ይታያልና አዩኛን ይታዩ ኩልል ብለ አንተ ብቻ ነው የምትታይ በቃ የምታበራ ሲቻል። እሺ ለማንኛውም ዛሬ እንግዲህ የኔ ፍቅር ማለት ያው አስፈላጊ ላይሆን ይችላል፣ ግን እኔ ለቤተሰቦች የተናገርኩ ነበር በጣም ስላስጨነቀኝ። ያስጨነቀኝ ስልሽ ማለት ምንድነው የሚያስፈልገው አለማወቅ ደግሞ ማለት ነው። እንዳለማወቅ መጥፎ ነገር የለም፣ በሽታ ነው ሲጀመር አለማወቅ ማለት ነው በሽታ። እግዚአብሔር የምሬንና በቃ ምንድነው የሚያስፈልገው ምን ያህል ነው የሚያስፈልገው ለልጃችን ነው ለማንተ ያርግ ትልቅ እንግዳ እየመጣ ነው እና ምንድነው ማድረግ ያለብኝ ምናምን ነገር እያልኩ ለቤተሰቦች እየተናገርኩ እያማከርኳቸው ነበርና ዛሬ የጠራሁሽ እናንተ ያሳለፍነው ጊዜ በጣም ደስ ይላል። ዛሬ ደግሞ ያው ከዚህ ጀርባ እንግዲህ ቀበሌ 4 ነው ዋናው ገበያ ነው ማለት ነው። ባህር ዳር ላይ ያለ ትልቅ ገበያ ነው አይደል? ስለዚህ እዛ ገብተን ለልጃችን የሚያስፈልገው ጫማ፣ መኪና፣ መጫወቻ ምናምን ቀስ ብሎ ይሆናል። ማዘያ፣ ይሄ ማቀፊያ፣ ልብስ ወቅትሻ እነዚህ ነገሮች ዳይፐር ግን ውድ ነው፣ ግን እሱንም በቃና ሁሉን ነገር እንጠይቃለን እና ዛሬ ያው ለምን መስት ያለች አብረን አንሄድ እያስገኝ ነው። ደስተኛ ነሽ? በጣም ሰላም ባያችሁ። እሺ ሰላም፣ እንዴት ናችሁ? ድና የተከበራችሁ የላችሁን ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በድጋሚ በደስታ ተመልሰናል። ያው ትላንት ጥሩ ጊዜ አብረን አሳልፈን ነበር ከእናንተም ጋር ከቤኪም ጋር ማለት ነው። ዛሬ ደግሞ እንግዲህ ትላንት ለኛ ጊዜ እንደተሰጣጣ ነው ዛሬ ለልጃችን ጊዜ ለመስጠት እንግዲህ ውድ ፍቅረኛዬ ጠርቶኛል። በጣም ደስ ብሎኛል ማለት ያው ግን ትንሽ ጾታውን ከለየም በኋላ ቢሆን ብዬ አሰብኩ። እኔ አሁን በዚህ በምን መሰለሽ ይሄ ጥያቄ እኔ ጋር አስቤው ነበር፣ ግን ምን ገዛው ልብስ ያን ያህል አይደለም ማለት አሁን ብዙ ጊዜ ከጾታ አንፃር የልብስ ልዩነት ይፈጠራል ከከለር ጋር ማለት ነው። እና ያን ያህል ሳይድ ኢፌክት አለ መጥፎ ነገር አለ ማለት ነው። ለምሳሌ ወንድ ሆኖ ፒንክ ብታለብሰው ሰው የሚረዳበት መንገድ በቃ ነጭ ናራ ሴት ልጅ ናት ምናምን ነጭ የሆነ እንደ አረንጓዴ ያልሆነ ነገር ፒንክም ያልሆነ ነገር አይደመሰ ሰማያዊም ያልሆነ ነገር ኖርማል ነው ማለት አልኩሽ። አሁን ማቀፊያ ልብስ አሁን በዋነኛነት ምን ያስፈልጋል? አሁን እርግጥ እኔ አሁን ቤተሰቦቼ እስከሚያውቁ ያው ሽማግሌ እስከሚላክ ምናምን ነው እንጂ እኔ እናቴን በደንብ አማክራታለሁ። ያው ምክንያቱም ብዙ ልጆች ወልዳ ስላሳደገች ብዙ ነገር ታውቃለች። ያንተም እናት እንደዛው ማለት ነው። አክስታችንንም እንጠይቃታለን፣ ብቻ ብዙ ሰው እንጠይቃለን። ግን እስኪ ከእናንተ ደግሞ ከልምድ ከተሞክሮ ምን ያስፈልጋል መሰረታዊ የምትሉት ነገር በቃ ልጅ ሲወለድ መጀመሪያ የሚያስፈልገው ነገር ምንድነው ብላችሁ ታስባላችሁ? እና ኮሜንት ላይ ጻፉልን እስኪና እሱን ቅድሚያ እንድንገዛ። ዛሬ ነው ለመግዛት አይደለም ውድ ከሆነ አስቤበት እመለሳለሁ። እንደጠበቅኩት ማለት ቀለል ያለ ከሆነ ደግሞ እንገዛለን። እኔ ከጾታ በኋላ ቢገዛ ደስ ይለኛል እንደኔ። ስለዚህ ዛሬ ጠይቀን እንመለስ። ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የነጋቾራ አምሮብኝ ዝም ብዬ ሳስበው ግን እኮ አይደለም አሁን ሶዲ ምናምን ሲገፋ ምን የጉዝ ልብስ ይረጋ። አሁን ግን ቆይ ምን ብለን ነው የምትይባት? እንዴት አድርገን ነው የምትይቁት? ሰዎች እስኪ ነው የሰው ስጦታ ልንሰጥ ነው ምናምን በላይ ከዛ በኋላ ዋጋው ደግሞ ስለሆነሽ ምክንያቱም አንደኛ ነገር ነው ምንድነው ሴት ሚሊዮንን ተራራወቀን እሺ
እንደ ሀሳብ አንድ ጊዜ እዚህ ጋር ቆም ብዬ ለልብስ ተፈቀያን ይሄ ትልልቅ ነው ይማው የትልቅማው ግን ይሄ የህፃን ፎጣ ምናምን ማለት ነው ይዛው ይሄ ነው ምንድን ነው ያውን የህፃን ልብሶች አሉት ኮፍያ ምናምን ይኖራል ከዛ ማቀፊያ ይኖራል ይሄ አሁን ማቀፊያ ምናምን ይሄኛውን ጠይቃችሁ ይሄ ደግሞ ግላሳው ማለት ቤተሰቦች ዋጋው እንደጠበቁት ከሆነ ቀድመን ልንገዛ ነው የተነጋገርነ ሴት ወንድ መሆኑን ሳንለያውን አንድ ለምሳሌ ማቀፊያ ችግር የለውም ፒንክ ከሆነ ለወንድ ችግር አለ ሁለት አሁን ለምሳሌ ፒንክ አይሆንም ሰማያዊ ቢሆን ለሴት አይደብም ግን እሺ ይሄን ዝም ዝም ደቃችሁ ነው አበላው ስንት ነው አበት አይስ እቺ አንቺ ሰው በጣም ዳራስ ነው በጣም ባይባል ማየት እንችላለን እኮ ፈተና ማየት እንችላለን ስንት ጊዜው ነው እድሜዋ ገና አሁን እሺ እና ያው ትንሽ እንዲለብሰው ከዚህ ግን እንደዚህ አይነት ነገሮች ብናደርግላቸው ይሻል እነዚህ አሪፍ ኳሊቲ ናቸው እነዚህ ያማምራሉ እነዚህ ናቸው እነዚህ 2 ናቸው ሁለት ሱሪ ያለው መዳ የሚባል ያለ አይደል ስለዚህ ጥልቅ የሚለው ማቀፊያው ኮተን ናቸው ምናምን በዚህ አይነት ታይፕ ሆኖ ደግሞ ማለት ነው ከዚህ ከፍ የሚል አለ ማለት ኳሊቲው ማለት ነው እሱ አንድ ሰፋት ነው አንድ ሰፋት ታወዛጋይ ሊጨምረኝ ከሆነ እሺ ቼክ እናርግና ችግር እንትን ላለ ይሄኛው 2000 ምናምን ነው እሺ 2000 እነዚህ አይነት ነገሮች ግን ተመሳሳይ አሉ እሺ እንዳትሸወቁ ይሄ የሚለፈቅ ምናምን አለ እሺ ሻባስ ኧረ ቤተሰብ ቆይ እኔ አሁን ቆይ ወደዚህ ሂጅ ማራ ቆይ እንዴ ወጣን ለምሬን ነው ቤተሰቦች ምንድነው እኔ አልወልድም ባይዘው ግን ልጅ በጣም ይችላል የተናገረው ነገር አንደኛ እና ሁለተኛ ግን ዋጋው ምንድን ነው ዋጋ እኮ እንደዚህ በጣም ውድ እንደሆነ እሺ ገና እኮ እየገባን እኮ ነው ቤተሰቦች አስቡት ገና እየገባን አስበው ደግሞ ይሄ እኮ ገና መቀጠል ሌክስ ጫማ ደግሞ እሺ ሌላ እንዴ እኔ እኮ ይኸው ሙሉ ጫማ ልብስ ሙሉንም ማዘር አይ ማለት እኔ እንደዛ እኔ አሁን እኔ ማዘርም ብጠይቂያት ግጠኛ ነኝ በ500 ብር ነው ሙሉ እንትን ያለች ግን ጊዜው ምን ነው አሁን ሁሉም ነገር በጣም ልጅ እኮ ገና ለመሄድ ብዙ ጊዜ ይፈጃል ከመሄዱ በፊት የሚያስፈልገው ሌላ ነገር ስለ የሚያስፈልገው ምንድን ነው በዋነኛነት በቃ የሚያስፈልገው ማዘያ ያስፈልገዋል አሁን ማቀፊያውን የጠየቅነው አሁን የጠየቀው ማቀፊያ ኖርማል ልብስ ምናምን ነው ከዛ ውጭ ደግሞ በቃ ኖርማል የሚለብሳቸው ትንሽዬ ልብሶች ምናምን ጫማ ይቆያል ወጪ ብንሽ ልጅ ሲመጣ ራሱ ከዛ ደግሞ እንትን ሲተኛ የሚለብሰው ዘንዚራ እሺ የት ነው የምናገኘው ኦኬ ግን እየደነገጥኩ ነው ምን ነው አይ በዚህ ልክ ያው አንቺ አይ ነው ጫማ እኮ ያስፈልግም ጫማ ስለዚህ አለ ይሄ ችግር የለ እኔ ጋር አስተኛዋል ስንት ያስንኩ እንጂ አስተኛዋል እንዴ የኛን ዘንዚራ አይ ግን አሁን ምን መሰለሽ አሁን እኔ የምር ዋናው ሐሳቤ ማለት ቀድሞ መሆን ያለባቸው ነገሮች ይሆኑ የምታመው ለዛ ከሱ ነው አሁን እዚህ ለምሳሌ አሁን ይሄ ይሆናል ለምሳሌ ሰላም እሺ ገና ይተወጣ ህፃን ወንድ ነሽ ያው ዙሮ ባይለይ ነገር ነው የምፈልገው በማቀፍ ይሻል ሆኖ ግን ያው ችግር ይሄ አሁን ሌሎች ችግር የለውም ይመቻል እናንተ ለስጦታ ነው የፈለግነው አንደኛ የሚባል ነገር አለ አንደኛ ይሄም አይደልሽ
ይሄን እንደ ለስላሳ ይመስላል። ለስላሳ ይመስላል ግን ውስጥ አይደለም ማለት ነው። እሺ ነው ይሄኛው ፓርት ነው ደግሞ ውጭ ምንም አይደለም። ውጭ ነው ወደ ስር ያደርገውና አይሆንም። እንደዛ ከሆነማ ደግሞ ሽንት ምናምን ትንሽ የማቃጠል ጻይ። እሺ ስንት ናቸው እነዚህ? ታንታቴ ነው ዋጋቸው? 6 በእንደዚህ ማቀፊያ አሁን ቢጫ ሲሆን ለወንድም ለሴትም ነው ኖርማል ነው። ለሴት ያደለ አይመከርም ነው እንጂ አሁን ካለው ለተወደ ቢጫ ያደርጋል። ጥቁር የሆነ ልጅ ቢጫ እንዲሆን አረ እንደዛ አይደለም። እነዚህ ነው ስንት ናቸው እነዚህ? እነዚህ 600 ዋጋቸው እንኳን ኖርማል ነው ማለት ገና ነው ወይስ እና ከፈለግሽ በዚህ ከለር ጋር ይችላል። ሰማያዊ ስለዚህ ከሰማያዊ ወይ ከፒንክ ሴት ነው መሆኑን ለውደን ቼክ። ከዛ ውጭ ደግሞ አንድ አማራጭ ላሳይሽ አሪፍ ነገር ይሄ ለሁለቱም ከለር ይሆናል። አሪፍ ምንድን ነው እሱ? እነሱ ስንት ናቸው? እሺ እኔ ግን ማቀፊያ ምናምን እንደዛ ነው ማለት ሙሉ አይደለም። እሺ ይሄኛው ያለው ከሆነ ይሄ ነው። እሺ እነዚህኞቹ ይለበሳሉ አይደለም? ይለበሳሉ ግን ጊዜ ይሆናሉ አለን ሳይዝ አይሆንም። ትንሽ ሳይዝ እንደነዚህ ነው የምናደርገው እነሱ እና ግን ትንሽ ይጣል። ስለዚህ ቼክ እናድርግና ወይ ይሄኛው ነው ይሄኛው እንኳን ምን እንደሆነ አልገባኝም። ስለዚህ ወይ ይሄኛው ልክ እንደሱ ነው። እንደዚህ ሆኖ እንትን የለውም ኮፍያ የለውም። ይሄ ኖርማል ነው። ያው ለማስተሻ አሪፍ ነው። አራንጅ ግምታል ነው ለማስተሻሪሽ እኔ እንደዚህ ነው የሚመስለኝ ነገር ማለት ነው። ስለዚህ ቼክ አድርገን ከሷኛው ወይ ከዚህኛው እንወስዳለን ማለት ነው። ችግር የለውም። ቁጣበት ሸርት ምናምን አለ። እሺ ገና እየገባን ቼክ አድርገን ለብስ ነው የሚሻልሽ እንትን ነው ልጅ ነው መጫወቻ ያስፈልገዋል። እንደዚህ አይነት ነገር አንተ ኖ አይ የምርም ምን ችግር አለው? ለምንድን ነው የፈራሽ? አሁን እኔ እንጃ ልጅቷን በጣም ማለት የሆነ ሌላ ስታመጣ ግራ ተጋባት። ምን ችግር አለው? አሁን ገዛ ነው አይደለም ከወንድም ሆነ ለሴት አሁን ይሄ ነው ሱሪ ምናምን ያለው ችግር የለውም። እንትን ነው እኮ ቢቂ አሁን ሴትና ወንድ መሆን የሚያስፈልገው ለምሳሌ አንደኛ ነገር ከለር ምርጫ ነው። በዋነኛነት ሰው የከለር ምርጫ አሁን እንዳለችው ነጭን ያሳየች ነው ብንገዛው ነው ለምሳሌ ሴትም ቢሆን ወንድም ቢሆን ለሁለቱም ይሆናል። አንድ በል ግን ፒንክ ከሆነ ግን ስለዚህ በቂ እናደርገዋል። ሶ መሆን ያለበት ወይ ነጭ ነው ማጨስ ያለበት ወይ ደግሞ በቃ እንትን የሆነ ከለር ኒውትራል የሆነ ለሁለቱም ለሴትም ለወንድም ጾታውን ካወቅን በኋላ ግን አንዱ እናደርጋለን። ሻውን ምንድን ነው ዋጋው ግን አሪፍ ነው። ዋጋው ይያል ያኛው እንቀምጡ ነው እና እዚህ እንግዛው ይስለላ መጀመሪያ ይጠይቀን ታልጎተች በጣም ቤተሰቦች ግን አይታችኋል ሰምታችኋል። የመጀመሪያው ያው ማለት ከዛ ሜቢ የገባንበትን ጻይው ሌላ ቦታ ቼክና ግን ኳሊቲ ሊኖር አሁን ይሄ ስትነቂ ለስላሳ እኔ የተረዳሁት ነገር ልጅ ማሳደግ በጣም ማለት አሁን ብዙ ሰው የሚያስበው ልብሱ ማለት የሚበላ የሚጠጣው ማለት የሚበላው እሺ ዳይፐር ግን አለ ዳይግስ እዚህ ዳይፐር የለው ዳይፐር እኮ ፋርማሲ ምናምን ሸጦና በነገራችን ላይ በጣም ለህፃን በጣም ከባዱ ነገር ዳይፐር በጣም ብዙ ሰው የሚያማርረው ነገር ዳይፐር መግዛት ነው። የዳይፐር ወጪ ካልሆነ በስተቀር ልብስ ደግሞ በነገራችን ላይ ሰው ስጦታ ምናምን ያመጣል። ስጦታ ምናምን ስለሚያመጣ አሁን ለምሳሌ ብዙ ሰው ማለት የሆነ ባህል ሲመጣ ምናምን ይጨናነቃል ለልጅ ለመግዛት ግን ዝም ብለን አሁን የምሬን ቆም ብለን ስናስበው ለምሳሌ እኛ ምናልባት ልጆች ልንሆን እንችላለን ከኛ አንድ ስቴፕ ከፍ ያሉ ሰዎች ግን ማለት ከሚያወጡት ወጪ ለምሳሌ ጓደኛ ጋር ዛሬ እስኪ እንዝናና ብሎ ቢዝናኑ ዛሬ ላይ በእርግጠኝነት 5000 ብር ያጠፋል። በእርግጠኝነት ማለት ነው በትንሹ 3000 ብር። ስለዚህ 3000 ብር ለልጅ ምን ያህል ልብስ ይገዛልኝ ብሎ ያው እንጠይቅንበትን ቦታ ማወቅ ይቻላል። ግን ልጅ ልብስ ብቻ ነው ወይ የሚፈልገው? አይ እኔ የሚመስለኝ አሁን ከባዱ ነገር እሱ ነው። ምግብ ከሆነ ማለት ዳይፐር ቀን በቀን የምትወጪው ነገር ያገባል። ትምህርት ቤት ሲገባ ትምህርት ቤት ክፍያ አለ። እሱም ቀስ እያለ ብዙ ፍላጎት አለ። ምን መሰለሽ አሁን አንዳንዴ እኔ የሆነ ማን ነው መሰለሽ አባ ሲወሩ ሰምቻለሁ የሆነ ነገር ለምን ካልሽ ልጆች እኛ በሰላም ወጠን ስንገባ ብዙ ሰው የሚያስበው በቃ ማለት ሰው የሚጸልይልን አይመስለንም። ለምሳሌ ልጆች
ልጆች እንዴት ነው አንቺ ስትመጪ በር ላይ ኮምፒውተር ተናግሬያለሁ እንዴ በር ላይ ይጠብቁሻል። ስለዚህ ጸሎት ማድረግ አይደለ አባቴ አሁን አይመጣም ና ተሻላ ያ ነገር አንድ አለ። ስለዚህ አንቺ ደግሞ የሆነ ነገር ልትገኝለት ልጅሽ ምን ያደርጋል ዛሬ አባቴ እኮ ቢገዛልኝ ምናምን ነገር ልክ እንደ ጸሎት ነው የሆነ ስራ ይስተካከል ይችላል። እዛ ነው ልጆች ግላቸውን ይዘይመጣሉ ብዙ ጊዜ እነዛ የሚባለው ዳይፐር ምናምን አያሳስብም። በሰላም ትወልጃለሽ። ሱሪ ደግሞ አትልበሽ። በጣም የብዙ ሰዎች ጥያቄ ለምን ሱሪ ትለብሳለች? አይ በነገራችን ላይ ይሄንን ጥያቄ መልስ ለመስጠት እኔ ራሱ እያሰብኩኝ ነበረ። ምን መሰላችሁ እንትን ነው ላይክ ልጅ ትንሽ መግፋት ሲጀምር ምናምን ነው ሱሪ መልበስ ማይቻለው። ምክንያቱም የዛኔ ልጁ ይጨነቃል ምናምን። አሁን ላይ ግን ገና ምንም እንትን አላለም። ገብቷል። ገና በደንብ ልጅ ሆኖ አልተፈጠረም እና የዛኔ ማደግ ሲጀምር እኔ እናንተ አስተያየት ከሆነ ችግር የለውም። ለአንቺ ነው ለእነሱ ችግር የለውም። ለአንቺ እንዲመችሽ ነው። ገብቶሻል አይደለ? ሱሪ ከሆነ አይመችም። ለማንኛውም ቤተሰቦች አንዳንድ ቦታ እንጠይቅ። ግን የዛች ወጣ ተወሽኝ ደስ ያሰኛት እዛ አካባቢም አለ። ምን አለ እንደምታዩ የጻልስ ሲማሌ ጻልስ አንድ ቦታ እንጠይቅ እንዴ? ምን አሁን ለምሳሌ እሺ አሁን ማለት እኔ አሁን ያስፈልጋል ብዬ አሰብኩት መጀመሪያ ልብስ ጫጫ ምናምን ማዘያ ቀስ ብሎ የሚመጣ ነገር። ቤተሰቦች እንግዲህ ያለውን ዛሬ ማለት የሚያስጨንቀው ብዙ ሰው ምንድነው ልጅ በምን ያድጋል? እኔ አሁን ብዙ ጊዜ የምለው ምንድነው እኔ በሄድኩበት መንገድ ልጅ እንዲያድግ አልፈልግም። የሆነ ነገር ሲኖረኝ ብዬ ተናግሬ ነበረ። ነገር ግን ያ ነገር ማለት ትክክል የሆነ ሐሳብ ቢሆንም እዚህ ጋር ቀድሞ ነገር ከተፈጠረ ምንም ማድረግ አይቻልም። እኛ እንዳሰብነው ሳይሆን ፈጣሪ እንዳሰበው ሆነና ሳናስበው ቢሆን ልጅ ተፈጥሯል። ሁሉም ለበጎ እና የራሱን እድል ይዞ ይመጣል ብለን ተስፋ እናደርጋለን። እኔም ተፍተፍ ስላሉ ለእግዚአብሔር ፍቃድ ነገር ተስተካከሉ እና ማለት ከባድ ነው ብዬ የማስበው እንዳልኩሽ የሚበላ የሚጠጣው እኛ ምን በለው ነው የሚበላ ወይ ደግሞ የልጅ ያን ያህል ከባድ ነገር አይሆንም። ግን እንደዚህ ልብስ ብቻ የሆነ ወጪ ምናምን ነገር ብዬ በጣም ስለሰደው ዝግጅት ለማድረግ አሁን ቼክ ስናደርግ ያን ያህል ይከብዳል። የምሬን ነው እንዴው ናቀለላል ይቀላል ምን ይባላል ታዲያ ባይቀለኝ ስላለ እና ደግሞ እንዳልናችሁ ጾታውን ከለየን በኋላ ደግሞ ለምሳሌ ሴት ከሆነች የሴት ልብሶች ጫማ ምናምን እየጠየቅን ደግሞ በደንብ እናሳያችኋለን። ወንድ ከሆነም ደግሞ እንደዛው። ግን ምን ቢሆን ደስ ይላል? አይ እኔ ከፈጣሪ ጋር አልነካካም። እግዚአብሔር እሱ ይሆናል ብሎ መርጦ ይስጥ። ስለዚህ የተባረከ ልጅ አይደል? ሴትም ሆነ ወንድም መባረክ ቤተሰቦች እንወዳችኋለን። የሕፃን አዋቂ ነሽ ሕይወቴን የዘራሽ በመሞት መካከል የዓይኔ ስር ታምር ነሽ የፍቅር ጥጉን ያህል ወድሻለሁ ክብሬን ሳለ የናፍቆት ጥጉ ድረስ መቼ ችዬ